ሰላም ሰላም ወደ ቻናል ላይ ተከታተልቴ እንደምን አላችሁ? ደህና ናችሁ ወይ? እኔ ከእግዚአብሔር ይመስገን ሰላም ነኝ። እንዴት ነህ? ሰላም እንደለው እናንተም ሰላም ብትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ያው ለየት ባለ ስራ መጥቻለሁ። ይሄንን ቬጂቴብል ኮሪያ ይባላል ማለት ነው። ስለዚህ የጾም ምግብ ነው። በጣም አሪፍ ነው እና ብትጠቀሙበትም በጣም አሪፍ ነው ብዬ ነው እና እስኪ ለምን አልሰራላችሁም ብዬ ነው። ባይዘው በምን እንደሚሰራ ታውቃላችሁ? ዱቄት አድርገንም በመጀመሪያ ሰራው አልቀረጽኩትም፣ ግን ብቀርጽላችሁ በጣም አሪፍ ነበረ። ያው ረስቼው ነው ማለት ነው። አንዳንዴ ዩቲዩብ ላይ በቃ ዩቲዩብ ለመስራት ብዬ ብዙ ጊዜ እሞክራለሁ እና ረሳዋለሁ። ግን ያው ብዙ ፕሮሰስ አለው ማድረግ አለ ምናምን እና አያን ስላለው ሌላውን በአሰራር አቅርብልኝ ካላችሁ አቀርብላችኋለሁ። ይሄን ግን የዛሬውን ያሳየኋችሁ ማለት ነው። ለምን መጀመሪያ ፍላወር ታዘጋጃላችሁ ማለት ነው። ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። ያው ዱቄት ማለት ነው። ዱቄት ከፈለጋችሁ ብራውን ካላችሁ ብራውን፣ ነጩ ካላችሁ ነጩ፣ ግን ነጩ ይመረጣል ማለት ነው። ከዛ ነጩን ታበቁታ ምንም ያለ ያስገባችሁ ማለት ነው። ከዛ ለአራት ቀን ምናምን ደግሞ ፍሪጅ ውስጥ ታስገቡታላችሁ ማለት ነው። እና በጣም አሪፍ ነው በእውነት። ከዛ ልክ እንደ ፒዛ የምናረግበታላ ትንበጭበጫላችሁ። ከዛ ተቆራርጣችሁ ደግሞ የፈለጋችሁ ካሮት ነው ድንች ነው አብስላችሁ ደግሞ ታቁላላችሁ፣ በሽንኩርት ምናቀላላችሁ። ከዛ በኋላ በዚህ እንደ ሳምቡሳ ነው የምታዘጋጁ ማለት ነው። ስለዚህ በጣም ምርጥ ነው ማለት ነው። ከፈለጋችሁ አስሬልኝ ካላችሁኝ በሌላ ቪዲዮ ላይ ይሰራላችኋለሁ ከመጀመሪያ እስከ መጨረሻ ያለ ማለት ነው። ከዛ በመጨረሻ ላይ ያው እንዳሳያችሁ እንደዚህ ይመስላል ማለት ነው። መጨረሻ ላይ ፍሪጅ ውስጥ ገብቶ ሲወጣ ደግሞ በጣም ምርጥ ነው ማለት ነው። ስለዚህ አሰራሩ ከፈለጋችሁ ኢትዮጵያ ውስጥም ቀላል ነው የሆነ ማለት ምንም ብዙ ነገር የለም። ምክንያቱም ኦቨን ካላችሁ ትንሽ ኦቨን ማለት ነው ባይዘው ስትመጡ ኦቨን ይዛችሁ ብትመጡ አሪፍ ነው። ትንሿ ኦቨን ይዛችሁ እኔ 2 ኦቨን ነበር ያዝኩት። አንዱ ሸጥኩት እንጂ አንዱ ደግሞ ይዤ ነበር ማለት ነው። አንድ ትንሽ አንድ ትልቁ ሸጥኩትና ትንሹን ደግሞ ለራሴ ያደረኩ ማለት ነው። እና ስለዚህ በትንሹ ደግሞ እንዴት እንደምትሰሩ ላሳያችሁ ነው። ትንሽ በጣም አሪፍ ናት ለሁሉ ነገር። ዳቦ ምትጋግራለች ምናምን። ትልቅ ግን በቃ ለትልቅ ነገር ነው፣ ግን አሪፍ ነው ማለት ነው። በቃ የራስን ፕራይስ ሃውስ ኖሮ ትልቅ ቢሆን ኤሌክትሪክ በጣም ይስባል። በተለይ አዲስ አበባ ላይ አሪፍ ነው ብዬ አስባለሁ። አዲስ አበባ የሚኖር ነው ነበር የሸጥኩት። ያው ትንሿ ደግሞ ለራሴ ይጠቀምለታል ማለት ነው። እና እንደዛ ነው ምላችኋለሁ። በጣም አሪፍ ናት እና እሷን ፖስት አድርግላችኋለሁ እዚህ ጋር ማለት ነው። እንዴት አይነት መግዛት እንደምትፈልጉ ፖስት አድርጋለሁ እዚህ ማለት ነው። እና እኔ በጣም ቀለል ያለች ስለነበረ ነው ይዣት ሄድኩ ማለት። በእጃችሁ ራሱ ይዛችሁ መሄድ ይችላችሁ። በካርቶን ታረጉና በካርቶናችሁና እንደዛ ማለት ነው። እና አንዳንድ ማሽኖች በጣም ነው የሚጠቅሙት እና በጣም አሪፍ ነው ደግሞ ብዙም ኤሌክትሪክ አልተስብም። እና እንደዛ አድርጌ ከዛ ጥባበስኩ ማለት ነው። ፋይዞ 2 ስለሆነ በቃ ይበቃናል። እና እንደዛ አድርገን እንበላለን ማለት ነው። እና በጣም ነው የሚጣፍጠው። ሰው እናንተም በፈለጋችሁ መጠቀም ትችላላችሁ። እኛ በቲማቲም ስልስ አድርገን ነበር የበላነው ማለት ነው። እና በጣም ነበር ኮሪያውያን በጣም ይወዱታል ማለት ነው። ኮሪያውያን ታውቃላችሁ በጣም ነው የሚወዱት ኮሪያውያን ማለት ነው። እና የኮሪያ ምግብ ይሉታል ማለት ነው። ስለዚህ እጅግ በጣም ደግሞ ይጣፍጣል ማለት ነው። በራስን ተሰራው ራሱ በጣም ነው የሚጣፍጠው። እና በሌላው ቪዲዮ ላይ እሰራላችኋለሁ ከመጀመሪያ ጀምሬ እንዴት እንደሰራው ማለት ነው። እና እጅግ በጣም ፍሪጅ ውስጥ አውጥቼ ከዛ እዚህ ጋር ሳህን አደረኩና እና ሳህኑ አታምርም ብዬ ነው ያሳያችሁ የነበረው። እዛ ጋር ሳህኑ በጣም ያምራል፣ ግን ደግሞ ልክ እንደ ፕላስቲክ ነገር ነው ባይዘው። ይሄንን እንደ ፕላስቲክ ነበር፣ አይሰበርም አይልም ማለት ነው። ልክ እንደ ተባ እንዳይመስላችሁ ማለት ነው። እና ያን ካገኛችሁ ደግሞ አሪፍ ነው። በተለይ በውጭ ሀገር ላይ ያላችሁ አሪፍ ነው። በሻንጣችሁ ላይ አንድ 10 ይዛችሁ ብትመጡ ራሱ ምንም አይልም እና በጣም የሚያምሩ ማለት ነው። እና እኔ ደግሞ እንደዛ አድርጌ ማለት ነው። እኔ ትንሽ ነበረ እቃዎች የሚገዛ ማለት ነው። እና በጣም ያምራሉ ማለት ነው። ስለዚህ እንደዛ አድርጌ አሁን የሆነ ቦታ ላይ ነው ያለሁት ባይዘወይ እና ብዙ ጊዜ የት ነሽ ስልኩ ነኝ በቃ አሁን መልስላችሁ እና እንደተወሰነ ጊዜ ስለሆነ ነው ማለት ነው። ስለዚህ አሰራሩ እዚህ ጋር አሳያችኋለሁ። እንበላለን ማለት ሚኒ ነው የሚባለው፣ ሚኒ ክራዮኒ ነው የሚባለው። ለብዙ ቀን እንዲሆንልኝ ብዬ ነበር እንደዛ አስቀምጥኩት ማለት ነው። ግን ደግሞ አለቀልኝ እና እንደዛ አድርጋችሁ አንድ ላይ በሰለኝ ከስራ ጋር ሆናችሁ በቃ እንደዛ አስቀምጣችሁ የተወሰነ ቀን እንግዳ ሲመጣችሁ ነው ምናምን ታውጣችሁ መጠቀም ትችላላችሁ። እና አሰራሩ ይሄን ይመስላል ማለት ነው። ከዛ በኋላ ደግሞ
ሲበስል ታያላችሁ። በጣም እጅግ በጣም ያምራል ሲበስል ደግሞ ማለት ነው። ከዛ ትንሽ ኦይል ካላችሁ ርጭ ታደርጋላችሁ ኦይል ላይ ማለት ነው። ኦይል ከሌላችሁ ደግሞ ሌላ ነገር ቅቤ እንደ ቅቤ ነገር ማጸቀም ትላችሁ። ጾም ስለሆነ ነው አሁን ነው እና እንደዚህ ይመስላል ማለት ነው። ከዛ በኋላ እንደዚህ ደግሞ ሲበስል ራሱ ነው የሚበስለው እና ትንሽ ፋይር አድርጋችሁ ያን የማሞቂያውን ትንሽ ነው የምታረጉት እንዲሞቅ ማለት ነው። ልክ ኦቨን ነው ማለት ነው የሚጠብስላችሁ ይችላል ማለት መሞቅ ስለሆነ የሚጠበቃችሁ ምክንያቱም በስሎ ስለሆነ ያንን ውስጥ ያለው ስለምታበስሉት ማለት ነው። እና ይሄን ይመስላል እኔ የዛሬ አሰራር እንደምትወዱ ተስፋ አደርጋለሁ። እኔ በጣም ነው የምወደው። እናንተ ሞክሩ። ግን አሰራር ከመጀመሪያ ብቻ ካሏችሁኝ ደግሞ ቆይ ሳቦካ ምናምን አሳይቻችሁ ከመጀመሪያው አሰራላችኋለሁ ማለት ነው። በጣም በተለይ ልጆች ምናምን ካላችሁ እጅግ በጣም ምርጥ ነው። እንደምትወዱ ተስፋ አደርጋለሁ። ያው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ማለት ነው። ስለዚህ አዲስ ስለሆናችሁ ሰብስክራይብ አድርጉን። ኮመንት አስቀምጡ፣ በኮመንት ላይ መልሳለሁ እና በጣም እንደምትወደኝ እንደምታክብሩኝ እኔም በጣም ወዳችኋለሁ፣ አከብራችኋለሁ። በጣም ለምን ጠፋች የምትሉኝ ያላችሁ አዎ ጠፍቻለሁ፣ ግን ደግሞ አሁን ግን ሰሞኑን እየመጣሁ ነው። ይሄ ቲያንስ አልሞላሁትም ነበረና ዩቲዩቤ ለዛ ብዙ ቀን ቆይቶ ነበረና አሁን ሞልቼዋለሁ። እናንተ መስተካከል ካላችሁ አስተካክሉ ማለት ነው። እኔ ብዙ ነው ያስተካከልኩ። ለዚህ በሌላ ቪዲዮ መጣላችሁ።